የመጀመሪያው ለራሳችን የምንገባው ቃል ነው። ለራሳችን I promise myself ብለሽ አታውቂም? ቃል ገብተሽ ታውቂያለሽ ለራስሽ አይደል? እሱ ማለት ነው ለራሳችን የምንገባው ቃል። እኔ ለራሴ የገባኋቸው ቃሎች አሉ፣ ለአንቺም ለተመልካቾቻችንም ስለሚሆኑ ለራስ ቃል መግባትንም ስለሚያስረዱ እነሱ ላንሳቸው። እኔ በጣም ባጭሩ 7 ነገሮችን ለራሴ ቃል ገብቻለሁ። አንደኛ በህይወቴ ዘመን ሁሉ ደስተኛ ለሆን ለራሴ ቃል ገብቻለሁ። I'm going to enjoy every single day of my life ብዬ ቃል ገብቻለሁ። እያንዳንዱ ሀገራዊ ሐዘን ካልመጣ በስተቀር እኔን የሚመለከተኝ ደግሞ በግል የቤተሰብ ሐዘን እስካልመጣ በህይወቴ ዘመን ሁሉ ደስተኛ ሆናለሁ። እያንዳንዷን የህይወቴን ቀን ሰኞንም፣ ማክሰኞንም፣ ሮብንም፣ ሐሙስንም፣ አርብንም፣ ዊኬንዱንም ኢንጆይ አደርገዋለሁ በራሴ መንገድ ብዬ ቃል ገብቻለሁ። በፍጹም ዲፕሬስድ ሆኜ ለመቀመጥ ፈቃደኛ አይደለሁም። ሐዘንተኛ ለመሆን ፈቃደኛ አይደለሁም። ቁጭ ብዬ ችግሮችን ለማሰላሰል ማለት ችግሮችን የጎደሉብኝን ነገሮች ለመቁጠር ፈቃደኛ አይደለሁም። ወይም ደግሞ በጣም ብዙ ዲፕሬስ የሚያደርግ ነገር አለ እዚህ ዓለም ላይ፣ እነሱን ለማስተናገድ ፈቃደኛ አይደለም። እንዳልኩሽ ሀገራዊ ሐዘን ወይም ደግሞ የቅርብ ማውቀው ሐዘን ካልሆነ በስተቀር እኔ ይሄ ውሳኔ ነው እና ውሳኔን አስታውሰዋለሁ። ውሳኔን አሁን የሆነ ድብርት ሲመጣብኝ ምንድን ነው ልና አይ ፕሮሚስድ ማይሰልፍ እላለሁ። አይ ፕሮሚስድ ማይሰልፍ ኢንጆይ ለማድረግ ያንዳንዷን ቃል ኢንጆይ ላደርጋት ደስተኛ ለመሆን ቃል ገብቻለሁ እላለሁ። ከዛ ጠብቀዋለሁ። አላዝንም ማለት ሐዘንተኛ ሆኜ ቁጭ ብዬ አታገኘኝም በፍጹም። ሁለተኛው ለራሴ የገባሁት ሁላችንም ብንገባ ደግሞ አሁን ያልኩሽን ሁሉም ሰው በውሳኔ ደስተኛ መሆን ይችላል። ኢንጆይ ልናደርገው ነው ላይፍ የተሰጠን እንጂ በቁዘማ ልናሳልፈው አይደለም። ሁለተኛው ማንም ሰው እንዳይጎዳኝ ለራሴ ቃል ገብቻለሁ። ማንም ሰው እንዳይጎዳኝ ኖበዲ ኢዝ ጎይንግ ቱ ሃርት ሚ ብዬ። አንተ ቃል ገብተህ ሌሎች ሰዎች እንዳይጎዱ ማድረግ ይቻላል? በጣም ጥሩ ጥያቄ ነው። እሺ፣ ሰዎች ይሞክራሉ። የሆነ ነገር ሊያደርጉ ይችላሉ፣ የሆነ ነገር ሊጽፉ ይችላሉ፣ የተለያየ ነገር ይመጣል። ውጭ ያለውን ነገር ልቆጣጠረው አልችልም። ዶናልድ ትራምፕም የአሜሪካ ትልቁ ሀገር ፕሬዚደንትም ሊቆጣጠረው አይችልም። ከኔ ውጭ ያለውን ነገር መቆጣጠር አልችልም። ሚዲያውን መቆጣጠር አልችልም። ግን ልቆጣጠር የምችለው ነገር ግን አለ። ጋሻ ማበጀት። እኔ አሁን ጋሻ አለኝ፣ ሺልድ አለኝ። አየዋለሁ ያንን ነገር አልፈቅድለትም። ውስጤ እንዲገባ ኢንተርናላይዝ አላረገውም። እንዲጎዳኝ አልፈቅድለትም። የራሴ ሳይኮሎጂካል ሜቶዶች አሉኝ የምከላከልበት። ማመናትሽን በእኔ ዙሪያ ችግር ተነስቶ እኔ ጋር ስትመጪ በጣም ተረጋግቼ ወይ ጫማዬን ጠረጴዛ ላይ አድርጌ መጽሐፍ ሳነብ ታገኛለሽ። ለምን? አይ ፕሮሚስድ ማይሰልፍ that nobody is going to hurt me። ለራሴ ቃል ገብቼለት ማንም አይጎዳህም ብዬዋለሁ። ዶክተር ወዳጄ ይወረወራል። ይሄ ምንድን ነው የሚባለው? ቅምዝምዝ ነው የሚባለው። በትሩ እንዲህ የተሽከረከረ የሚመጣ በትር፣ እሱ ሲመጣ ዝቅቴና ታሳልፊዋለሽ። እንዳይመታሽ ቆመሽ አትከራከሪም ከሱ ጋር። ከዛ የሚመጡትን ነገሮች አታስተናግጃቸውም፣ ወደ ውስጥሽ አታስገ። አሁን ኮሜንት አንብበሽ ቀር ካለሽ አንቺ ይሄንን መማር አለብሽ። ምክንያቱም ትክክለኛ ኮሜንት እንቀበላለን። ክሪቲሲዝም ሲመጣ ሪስፖንድ እናደርግ። ማስረዳት ያለብን ቦታ ላይ ህዝብን አክብረን እናስረዳለን። ሪአክት ግን አታረጊም። ሪአክት ማድረግ ማለት የሚያናድድ ነገር ሲመጣ መናደድ ማለት ነው። ተስፋ የሚያስቆርጥሽ ፐርሶናሊቲሽን የሚመታ ነገር ሲመጣ ተስፋ መቁረጥ ማለት ነው። እኔ ግን ለራሴ ቃል ገብቼለታለሁ። ምን ብዬ? ኖቦዲ ኢዝ ጎይንግ ቱ ሃርት ዩ። እኔ ባውንደሪዎች አሉ እግዚአብሔር የሚጠብቅልኝ። እኔ ጋር መጥቶ በአካል የሚናገረኝ ሰው የለም፣ አንድም ሰው የለም። ገጥሞኝ አያውቅም በፍጹም። ፊቴ ቆሞ የሚናገረኝ ሰው የለም። ጥሩ ነው። ስልክ ደውሎ የሚናገረኝ ሰው የለም። በጣም የሚገርምሽ ነገር ይህን ሁሉ ዓመታት ስልክ ደውሎ ጆሮዬ ላይ የሚናገረኝ ሰው የለም። ቢሞክርም አጠፋውና ብሎክ አደርገዋለሁ። አልፈቅድለትም።
እዛ ጋር ግን ሆነው ሰዎች የተለያየ ነገር ሊያደርጉ ይችላሉ። እሱን እኔ ነገሮቹም ይመጣሉ እኮ ግን እንዲጎዳሽ አትፈቅጂለትም። ስለዚህ ለራሴ የገባሁለት ቃል ምንድን ነው? አንድ ደስተኛ ሆኜ ነው የምኖረው። ሁለተኛ ማንም አይጎዳህም ብዬ ፕሮቴክት አደርገዋለሁ። ወደ ልቤ ያላስገባው ኢንተርናላይዝ ማድረግ። ለምሳሌ ስድብ ይመጣል አይደለም? ስድቡን ኢንተርናላይዝ ካረግሽው ነው የሚጎዳሽ፣ ከዛ ውጭ አይጎዳሽ። ሶስተኛ ለራሴ የገባሁት ቃል ራሴን ደንብ አድርጌ ልንከባከበው። ይሄን እኔም ገብቻለሁ። ሰልፊሽ ልመስልሽ ይችላለሁ። እንደውም እኔም እንደዛ ነው የምለው አይደለም? አዎ ሁሌ ለራሴ እንደዛ ነው የምነግረው። በጣም ነው የምንከባከበው ራሴን። ምን ማለት ነው? ሌላ ነገር አድርጌለት እኮ አይደለም። ለምሳሌ ምግብ ስበላ መርጣለሁ። የሆነ ውድ ነገር ማለት አይደለም፣ ግን መብላት ያለብኝን ነገር መብላት ከሌለብኝ ነገር እለያለሁ። እኔ የሚጠቅመኝን የሚጎዳኝን ጨክኜ አስወግዳለሁ። ስለዚህ ምግቤን እጠነቀቃለሁ። በጣም ፒኪ ነኝ። ፖርሽኑንም አማውንቱንም አስተካክላለሁ። ማለት ብዙ በመብላት አላምንም። ኤክሰርሳይስን እሰራለሁ፣ ስፖርቴን እሰራለሁ የምችለውን ያህል። ኮልድ ሻወር ቀዝቀዘ ሻወሬን ኤቭሪ ሞርኒንግ እወስዳለሁ። ቫይታሚንን እወስዳለሁ። ራሴን በጣም በንጽህና ጠብቃለሁ። ሱስ ውስጥ አልገባም። ምንም አይነት ሱስ የለብኝም። የማይገባ ቦታ ላይ አታገኘኝም። ራሴን እጠብቃለሁ፣ እጠነቀቃለሁ። እና ራስን መጠበቅ ይሄ የኔ ውሳኔ ነው። ጠብቃለሁ ብዬ ስለወሰንኩኝ ነው ያንን የማደርገው። ቢሮ አሁን 2 ዓመት ሆነኝ አዲስ ቢሮ ከገባሁና ሰዎች በአብዛኛው ሲመጡ 2 ነገሮችን ይላሉ። አንድ ቢሮ ያምራል ይላሉ። ሰፊ ነው፣ ቆንጆ ነው፣ ቢሮ ያምራል፣ አሳምሬዋለሁ። ቢሮ ያምራል ይሉና በአብዛኛው የሚጨምሩትን ነገር ልንገርሽ፣ በጣም ቆንጆ ይሸታል ይላሉ። እኔ ጥሩ በመሽተት ቆንጆ በመሽተት አምናለሁ፣ በጣም አምናለሁ። ለምን? ራሴን እንከባከባለሁ። ስለዚህ ለራሴ የማደርግለትን በምግብ፣ በኤክሰርሳይዝ፣ በዳይት፣ በቫይታሚን፣ በንጽህና፣ በቆንጆ ጥሩ በመሽተት ራሴን እጠብቃለሁ እና ይሄ ለራሴ የገባሁት ቃል ነው። አራተኛው ለራሴ የገባሁት ቃል ራሴን ኢኩዊፕ ማድረግ፣ ራሴን ማነጽ። ኤቭሪ ዴይ ራሴን አንጻለሁ። በእውቀት አድጋለሁ፣ አነባለሁ፣ ዶክመንተሪዎችን አያለሁ፣ የሚጠቅሙኝን ነገሮች እና ራሴን መገንባት ያለማቋረጥ የሆነ እውቀት ጫፍ ላይ ደረስኩኝ ብሎ ደርሻለሁ በሚል ስሜት ሳይሆን ሁሌ በእውቀት ራሴን በማነጽ አምናለሁ። አምስተኛው ለራሴ የገባሁለት ቃል በፍጹም ቂም አልይዝም። በፍጹም ቂም መያዝ ማለት እኔ እዚህ ጋር ባዶ ቤት ጭንቅላቴ ውስጥ ለሰው ማከራየት ነው እና ሰውየውን ተሸክሞ መሄድ ነው። በፍጹም ሰው ተሸክሜ ጭንቅላቴ ውስጥ አልሄድም። አይ ፎርጊቭ ዩ፣ ኧረ እኔ ይቅር ብያለሁ፣ እንዲህ እንዲያደርጉ ወዲያው ነው እኮ ነው ይቅር ያልኩ ወዲያው። ለምን? ጭንቅላቴ ውስጥ ቤት ሰጥቼው ለዛ ሰው ቤቴ ውስጥ እዚህ ጭንቅላቴ ውስጥ ተሸክሜው ለምን እዞራለሁ? ቂም ስትይዢ ይቅር ካላልሽ እንደዛ ነው የሚሆነው። በቃ ሰው ተሸክመሽ ነው የምትዞሪው። ስለዚህ ቂም ላይ ለመያዝ ፍጹም ፎርጊቪንግ ለመሆን ለራሴ ቃል ገብቻለሁ። 6ኛ ከከፍታዬ ላለመውረድ ለራሴ ቃል ገብቻለሁ። ፕሮሚስ ማይሰልፍ ብዬ ከከፍታዬ አልወርድም። ምን ማለት ነው? አንድ ሰው ቢሰድበኝ መልሼ አልሰድበውም። አንድ ሰው ቢረግበኝ መልሼ አልረግመውም። አንድ ሰው ቢጎዳኝ መልሼ አልጎዳውም። አንድ ሰው እንዲህ ቢያደርግ አላደርግም። ለምን? ያ መውረድ ነው፣ በዛ ሌቭል መውረድ ነውና አላደርገውም እሱም ብዬ ለራሴ ቃል ገብቻለሁ። ቃሌን እጠብቃለሁ። የመጨረሻው 7ኛው ከእግዚአብሔር ጋር ለመኖር ፕሮሚስ ገብቻለሁ። በተቻለኝ አቅም እኔ ጻድቅ አይደለሁም፣ ቅዱስ አይደለሁም፣ ምን አይደለሁም። በወድቅ ብነሳ፣ በደክም ብበረታ፣ በቃ ምንም ውስጥ ምን በመጠኝ ብዬ ክርስቶስን ለመከተል ከእግዚአብሔር ጋር ለመኖር ወስኛለሁ። ቅዱሳንን አከብራለሁ፣ ክርስቶስን እከተላለሁ፣ ስክሪፕቸር አነባለሁ፣ ቃሉን አነባለሁ። በረታሁ፣ ደከምኩኝ፣ በፍጹም ይህንን ፕሮሚስ እጠብቃለሁ። ስለዚህ የመጀመሪያው አሁን ያነሳ ነው ምንድን ነው? 7 ፕሮሚሶች ለራሳችን። ብዙ ጊዜ ፕሮሚስ ሲባል ለሌላው ሰው ነው የምናስበው። ስለዚህ ለራሳችን ቃል መግባት አለብን። ለራሳችን ቃል መግባት አለብን። ለራስሽ ደግሞ ቃል ከገባሽ
ከዛ ራሴ እንዲህ ነው የምጠብቀው አሁን አደርጋለሁ እንዳልሽ ካልሽ የሆነ ነገር ሲመጣ ነው አይ ፕሮሚስድ ማይሰልፍ ቃል ገብቻለሁ ለራሴ። ሁሉም ሰው ግን ቢያደርገው ደስ ይለኛል፣ ምክንያቱም ይሰራል። ፕሮሚስ ከገባሽ ከዛ ይሰራል። ሁለተኛው ለወላጆቻችን የምንገባው ቃል ነው። ለወላጆቻችን በህይወት ካሉልን እሰይ፣ ለወላጆች ቃል ትገቢያለሽ። ምን ልታረጊ? ልትንከባከቢያቸው፣ ልትጠይቂያቸው፣ ልታስቢላቸው እስከ መቼ? እስከ መጨረሻው። እስከ መቼ ነው ቤተሰብ የሚረዳው ምናምን ይባላል። እስከ መጨረሻው በህይወት እስካሉ ድረስ ፕሮሚስ ትገቢላቸዋለሽ። አንድ ጊዜ አንድ አሜሪካን ሀገር አንድ ሰው አገኘው እና በጣም ሀብታም ነው። ቤቱ ራሱ ሂዩጅ ነው እና አለው እሱም አውርቶልኛል ያለውን ሀብት። ከዛ መድኃኒት ነገር ለእናቱ ላከ እዚህ አዲስ አበባ ላሉ እና ደውለህ ሰው ትላክና ትውሰድ ነው ያለኝ። እኔ ግን መሄድ ፈለግኩኝና ራሴ ላድርስላቸው ብዬ ሄድኩኝ ቤታቸው ሲሄድ የጭቃ ቤት ሆኖ ይሄ በጋዜጣ እንትን የሚል የለም የሚለጠፍበት ቤት፣ እንደዛ አይነት ቤት ነው። መጥፎ ነው ማለት አይደለም፣ ግን የሰው እንዳቅሙ ነው የሚኖረው። ግን የልጅየውን ቤት አይቻለሁ፣ የእሳቸውን ቤት አይቻለሁ። ስወጣ ደወልኩለት። እኔ በሰው ጉዳይ አልገባም፣ በሰው ጉዳይ እኮ ጠልቃል። እዚህ ጋር ግን ደወልኩለት እና በጣም አዝኜብሃለሁ አልኩት። እዛ ያንተን ላይፍ አይቻለሁ፣ አቅሙ እንዳለህ አውቃለሁ። እናትህ ደግሞ የሚኖሩት እዚህ ውስጥ ነው። ምን አለበት ብትለውጥላቸው? አንድ አይደለም 10 አፓርትመንት ሊገዛላቸው ይችላል። ከዛ ሰማኝ። የሚገርምሽ ነገር በጣም ኑሯቸውን አሻሻለላቸው። ስለዚህ ለቤተሰብ ቃል እንገባለን፣ ለወላጆቻችን ቃል እንገባለን። ካጣናቸው ደግሞ ወላጆቻችን ያጡ ስላሉ እነሱ ምንድን ነበረ የሚፈልጉት ብለን ደግሞ እንጠይቃለን። ምናልባት የሚፈልጉት ምንድን ነው? የኔ ወላጆች የሉም በህይወት፣ ግን አባቴ ባገኘው ምንድን ነው የሚለኝ? እህቶችህን ተንከባከብ ነው የሚለኝ። ቴክ ኬር ኦፍ ደም፣ እህቶችህን። እንደዛ ነው የሚሰማኝም። አሁን እህቶቼን የማያቸው እንደዛ ነው። እንደ አባት ነው ራሴን። የመጨረሻ ልጅ ነኝ፣ ግን ራሴን እንደ አባት ነው የማየው። እህቶቼ ጋር አክትማሪ፣ እነሱም እንደዛ ነው የሚያከብሩኝ። ስለዚህ እነዛ ወላጆቼ ምን ነበረ ቢኖሩ እንዳደርግ የሚፈልጉት ምንድን ነው ብለሽ መጠየቅ። ሶስተኛው ለልጆቻችን ደግሞ ቃል እንገባለን። እኔ ለልጆቼ ቃል ስገባላቸው ግራጁዌሽናችሁ ላይ እኖራለሁ። መጀመሪያ ዲግሪ ግራጁዌት ስታረጉ፣ ማስተርስ ስትሰሩ፣ ፒኤችዲ ግራጁዌሽናችሁ ላይ አይ ዊል ቢ ዴር፣ ሰርጋችሁ ላይ አይ ዊል ቢ ዴር፣ ልጆች ስትወልዱ ልጆቻችሁን ማጫውተው ብላቸዋለሁ። ኢትስ ኤ ፕሮሚስ ኮቨናንት ነው እና ለዛ ብለሽ ደግሞ ራስሽን ትጠብቂያለሽ። ለልጆችሽ ብለሽ ራስሽን ትጠብቂያለሽ እና ምክንያቱም መኖር እፈልጋለሁ። እውነትም ሲመረቁ መኖር እፈልጋለሁ፣ ሲያገቡ መኖር እፈልጋለሁ፣ ከልጆቻቸው ጋር መጫወት እፈልጋለሁ። እንደዛ እንዲሆን እድሜ የሚሰጠው እግዚአብሔር ቢሆንም እኛ ደግሞ ራሳችንን መጠበቅ አለብን። በደንብ ራሳችንን መጠበቅ አለብን እና ያንን አደርጋለሁ። ስለዚህ ለልጆቻችን ቃል እንገባለን ማለት ነው። አራተኛው ለፍቅረኛ የሚገባ ፕሮሚስ፣ ለትዳር ጓደኛ የሚገባ ፕሮሚስ ነው። ኦፊሻል የሆነው ቃል ኪዳን አለ። ከዛ ውጭ ግን ፕሮሚስ የምትገባቢው ነገር አለ። ታማኝነት። ባል ይሄዳል ውጭ፣ ፈተና ሊገጥመው ይችላል፣ የተለያየ ነገር ይገጥመዋል። የሆነች ቆንጆ ሴት የምታምር የምትፈትን ልትመጣ ትችላለች። ችግር ውስጥ እንዳይገባ የሚጠብቀው ምንድን ነው? ፕሮሚስ። ለምን? ለሚስቱ አንቺ ብቻ ብሎ ቃል ገብቶላታል። የኔ ፍቅር፣ የኔ ባለቤት አንቺ ብቻ፣ ከኔ ጋር ፍቅር ግንኙነት የሚኖራት ሴት አንቺ ብቻ ነች። እሷም የተለያየ ፈተና የመጣባት አንተ ብቻ ብላ ቃል ገብታለች። ፕሮሚስ ነው። ይህንን ፕሮሚስ የሚጠበቅ ፕሮሚስ ነው። የሚገርምሽ ነገር አንዳንዱ ፕሮሚስ እኛ እንዳጋጠመን አይነት ትዳር ከፈረሰም በኋላ የምትጠብቂው ፕሮሚስ አለ። እኔ በህይወት እስካለሁ ድረስ የልጆቼ እናት አትቸገርም ብለሽ ፕሮሚስ ትገባለሽ። እኔ እንደዛ ፕሮሚስ እገባለሁ። በህይወት እስካለሁ ድረስ ስለ አንተ ክፉ ነገር አልናገርም። እሷ ፕሮሚስ ትገባለች። እኔ በህይወት እስካለሁ ድረስ ስለ አንቺ መጥፎ ነገር አልናገርም። ኔቨር። ፕሮሚስ ነው ይህም ፕሮሚስ ነው። በነገራችን ላይ ሁለት ነገር ልናገር እዚህ ጋር።
አንደኛ እኔ የትዳር አማካሪ አይደለሁም። አንዳንድ ሰዎች እንደዛ ስለሚሉ እኔ የትዳር አማካሪ አይደለሁም፣ ጊዜውም የለኝም። ሰዎች ትዳር አማክረን ብለው ሲመጡ ወደማውቃቸው የትዳር አማካሪዎች ነው ምልካቸው። ጊዜው ራሱ አሁን ትዳር ላማከር ብትይ ሚስትየዋ መታ ዲቴል ታሪኳን እስክትነግርሽ 2 ሰዓት 3 ሰዓት ይፈጃል። ከዛ ባልየው መጥቶ የእሱን ሳይድ ስቶሪ ሲነግርሽ 2 ሰዓት 3 ሰዓት ይፈጃል። ያንን ጊዜውም የለኝም፣ ያን አፎርድ አላረግም። ስለዚህ እኔ ካውንስሊንግ ሰራለሁ፣ ቴራፒ ሰራለሁ። የትዳር አማካሪ ግን አይደለሁም። ወደ ትዳር አማካሪዎች ነው ምልከው እና አንዳንድ ሰው ሌላ እኔ ትዳር ላይ ትሬኒንግ አልሰጥም፣ በሰጥቼ አላውቅም። እናንተ እንዲሆን ስለሚል ለምን እንደዚህ ስለ ትዳር ታወራለህ ምናምን ከሚለው ሀሳብ አንጻር ከሱ ሀሳብ ነው እኔ ትዳርም አላማክርም፣ ትዳር ትሬኒንግም አልሰጥም። ደግሞም እኔና አንቺ ያለንን አቋም እዚህ ጋር ግልጽ አድርገን እንለፍ። እኔ ሴት ልጆች አባት ነኝ። የልጆች አባት መሆን ትልቅ ኃላፊነት ነው። የልጅና እናት መሆን ለአንቺ ኃላፊነት እንደሆነው የሴት ልጆች አባት መሆን ደግሞ በጣም ከባድ ነው። የተለየ ኃላፊነት ነው ህሊናሽ ላይ የሚያስቀምጠው። ልጆቼ እንዲያገቡ ፈልጋለሁ። በጣም ጥሩ ትዳር እንዲኖራቸው ፈልጋለሁ። በጣም ጥሩ ትዳር እንዲኖራቸው ጸሎቴ ነው። ካሁን ጀምሬ ነው። ገና አሁን ወደ 12 ነው የሚያልፉት፣ ግን ካሁን ጀምሮ ነው የምጸልየው። ለልጆቼ ትዳርን ከተመኘው ለሁሉም ሴቶች ነው ትዳር የምመኘው፣ ለሁሉም ወንዶች ነው ትዳር የምመኘው። ሰዎች አግብተው የከበረ ትዳር ውስጥ ገብተው እንዲኖሩ ምኞታችን ነው፣ ጸሎታችን ነው። ሰዎች የሚለያዩት ከአቅማቸው በላይ ከሆነ ደግሞ አንፈርድባቸውም ያንን ከተለያዩ እና ይሄ አቋማችን እንደሆነ ትዳርን እንደማናደፋፈር አንዳንዶች ስለሚወቅሱ አለማግባትን እያደፋፈርን እንደሆነ እኔ የራሴን የተናገርኩት እኔ አላገባም ነድግድ ብቻዬን ደግሞ አልሆንም በቃል ኪዳን ጓደኛ ትኖረኛለች ስል እኔ ነኝ ለእኔ ነው ያልኩት እንጂ እናንተን አድርጉ ማለት አይደለም። እናንተማ አግቡ፣ አንቺን ራሱ እንድታገቢ ነው የምመክረው አይደለም? አዎ ሁልጊዜ እና እንደዛ አቋማችንን ሚስ አንደርስታንድ እንዳያደርጉን ማለት ነው። 5ኛው ለወዳጅ ጓደኞቻችን የምንገባው ፕሮሚስ ነው። ለጓደኞቻችን ፕሮሚስ እንገባለን። አንዳንዴ የልጅነት ጓደኞቻችን ይኖሩና እንደ ግሩፕ ተወኝና ከዛ መሃል ሁለቱ በህይወት አጋጣሚ በጣም ሰክሰስፉል ይሆናሉ፣ በጣም ፋይናንሻሊ ሰክሰስፉል ይሆናሉ። ሌሎቹ ሁለቱ ደግሞ በህይወት አጋጣሚ አይኖራቸውም። እዛ ግን ጓደኞች ነበሩ አይደል? ቆሎ ተካፍለው በልተው የለም፣ አንዷን ዳቦ ለ4 ቆርሰዋት በልተው የለም። በቃል ባይገባቡ እንኳን ፕሮሚስ ግን አላቸው። እነዚህ የተሳካላቸው እነዛን መርዳት አለባቸው፣ እነዚህ የተሳካላቸው እነዛን ማገዝ አለባቸው። ምክንያቱም እንደዛ ነው መሆን ያለበት። ሌላ ጓደኛሞች ሲሆኑ የጓደኛን ገበና መሸፈን፣ መከለል፣ ሰዎችን ሊያዋርዷት ሲል ፊቷ መቆም፣ ሲቸግራት ማገዝ፣ ሚስጥሯን መጠበቅ፣ ይህም ደግሞ የጓደኝነት ፕሮሚስ ነው እና ሊኖር የሚገባው ፕሮሚስ ነው ማለት ነው። 6ኛው ለህዝባችን እና ለሀገራችን የምንገባው ቃል ኪዳን ነው። የኔን ስነግርሽ ሕክምና ስማር 6-7 ዓመት ስንት ብር የከፈልክ ይመስልሻል? ክፍያ ወይ ዶክተር ነው ያላቀም 30 ብር ነው የከፈልኩት። የመመዝገቢያ 30 ብር ነው የከፈልኩት። በቃ ሃይ ስኩል ቦሌ ነው የተማርኩት። ቦሌ 4 ዓመት ስማር 1 ብር አልከፈልኩም። ምናልባት በመመዝገቢያ 10 ብር ምናምን ከፍዬ እንደሆነ። ከዛ ዩኒቨርሲቲ ሕክምና ስንማር በእኛ ጊዜ ያንን የመሰለ ሕክምናን የመሰለ ትምህርት እየተማርን ዶርሚተሪ ውስጥ እየኖርን ቁርስ፣ ምሳ፣ እራት እየበላን ስንመዘገብ የከፈልናት 30 ብር ትዝ ትለኛለች። ከዛ ውጭ አልከፈልንም። በነፃ ነው የተማርነው።